ወንድሜ የሰው የህይወት ጉዳይ ነው። ወይ ካብዬ እንትን ላድርገው። እሺ ላስቀምጥ። ቤታ ቪዲዮ አብሪ እና አይን ላይ መታየት አለባችሁ። እንደ እኔ ምቀኞቼ ቦለጓቸው እዚህ ቤታስ ምን ሰራ? እኔ ታብታብ ላስደርግ ነው የገባሁት። ምን አባታችሁ አገባችሁ? እኔም አጀንዳ አለኝ። ለዛ ነው አብዬ፣ እኔም በዚህ ጉዳይ አጀንዳ አለኝ። ተፋቱኝ። እኔ በአካል ታውቂያታለሽ ማለትም። ስለዚህ ቪዲዮ አብርተሽ አይን ላይ ቪዲዮ አብርቼ ቆይ እነሱ ይጨርሱና እኔ ማበራለሁ። አብዬ ምቀኛ የበዛ ተው እናንተ። እስኪ ልቀመጥ። እሺ ሚኪ አብራና ከዛ ሳጂ ታወራና እንግዲህ ትለያታላችሁ። እናንተ ሁለታችሁ ናችሁ ለጊዜው በአካል የምታውቋት ቲክቶክ ላይ ማህሌትን። ሌላ ደግሞ ማህሌትን በአካል የሚያውቅ ሰው አለ? ኧረ እኔ አውቃታለሁ፣ በደንብ ነው የማውቃት። አንቺ ቤትሽን መታለች፣ ቤቷም ሄደሻል። ስለዚህ ከአንቺ በላይ ማህሌትን የሚቀርብ የለም። እሺ አውሩ ውሽዬ እና ሰላም ተባባሉ። አውሩ እስቲ። ምንድነው? ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ማናት ሴትዮ? እንዴ ሴትዮማ ሁሌም ታስቀጠቅጠኝ ናታ እኮ። ማናት? ታጂ። ከዚህ በፊት ህይወትክ ታውቃታለህ? ኧረ እኔ አላየኋትም፣ ምንም አይቻት አላውቅም። መንፈስ ነው የሆነችብኝ። ሲጀመር እያስቀጠቀጠችኝ እንጂ ከአዊ ጋር ያስቀጠቀጠችኝ ለመጀመሪያ ጊዜ ነው። አንድ ቀን ገዝታ አስገብተሽ አየኋት። አዎ ገዝታ አስገብቻት ስትቀጠቅጥ እኔ እናንተ ጌም ስንጫወት ጊፍት የምትሰጠኝ ናት። ሳጂ ነው የማውቃት። አንተ ከሳጂ ውጭ ከዚህ በፊት ህይወትህ የምታውቃት ከሆነ ድምጿን በደንብ ስማው። ኧረ እኔ በህይወቴ እንደው ለመጀመሪያ ጊዜ ነው ያየኋት። ዛሬ በቪዲዮ በገስት ነው ያየኋት። እሺ ሰው ፊቱ በሰርጀሪ ከተቀየረ ድምፅ ደግሞ ይቀየራል። ድምፅ አንዴ ድምጿን ስሙ። ድምፅ ይሰማችኋል? አዎ አሁን ይሰማል። እኔ ሚውት አደርጋለሁ። ሚኪ እንዴት ነህ? ሰላም ነህ ወይ? እኔ ብዙ ጊዜ ከሀቢባ ጋር ስትጫወት ነው ማይ፣ ግን ስትጫወት ጩኸት ድንቁር ነው የሚያደርገኝ። እሺ ያው ድምፄን እንድታውቀው ያህል ነው፣ ሌላ ማወራ ወሬ ስለሌለ እና ግን በጣም ነው። ሌላ ጊዜ ደግሞ አንተ ጋር መጥቼ ሀቡን ቅጥቅጥ እናደርጋታለን ገና ከመውለድ። ኖ ይሄማ አይቻልም። ይኸው ይሄ ነገር የመጣው ድሮም እግዚአብሔር ይባርካት። ሰው እግዚአብሔር ይባርካት። አየሽ ግን አይ ድምጿ እንትን እንዴት እስኪ አጓሪልኝ። እስኪ አጓሪ እስኪ እንድንለየው ታጓራ። አይ ኖ ድምጿ እንድንለየው ታጓራ። አጓሪልኝ እንደ ምንድን ነው ማጓራት ማለት? አውዬ ታጓራልኝ። እኔ ሚኪ ዛሬ ቀን ማጓራት ምንድን ነው? በቃው ሚኪ ማሬ። ኧረ እኔ አላውቃትም አውዬ። ጨዋታ እኔ እውነት ለመናገር እንዲሁ አይሻለሁ እንጂ ማህሌት አይደለችም በጭራሽ። ፋሲካ አትቅለስለሽ። የሀቢባ ጊፍተር ናት። አትቅለስለሽ። ሀቢባ ጊፍተር ትወስድብሽ ነው። ገብርኤልን አይደለም ክርስቶስን አይደለም። መጀመሪያ ላይ እኔ ሼር አድርገውልኝ በፌክ አካውንት ገብቼ አይቼ ደነገጥኩ። አይገልጸውም። ከዛ ቪዲዮቿን ገብቼ ሳይ ነበር። ኔቨር እንደውም ነው አይደሉም እንዴ? ድምጾቿን ሰማሽ በደንብ ቪዲዮቿ? በጣም አየሁኝ፣ ሁሉንም አየሁኝ። ኧረ አይደለችም። በቁልቢ የማይመሳሰል ነገር ነው ሲጀመር፣ አይገናኝም። ያቺ ሰርጀሪ ራሱ ቢሆን በጭራሽ መልአክና ጭራቅ እንዴት ይመሳሰላል? በጌታ በኢየሱስ ስም ሚኪ ምን ፈልጋክ ነው? በጣም እያወዳደስካት ያለከው ምን ፈልጋክ ነው? አልገባኝም። እውነታውን ብቻ ተናገር ተባልክ እንጂ ሌላ ምንም አያስፈልግም። ያለ መስሎኝ ጨርሼዋለሁ። በዚሁ አጋጣሚ አቡዬ ያንን ስላነሳችሁት እኔ ያው አቡዬ አንቺ ቤት በተደረገው እርቅ መሰረት ባደረግሽው ውሳኔ መሰረት እህቴን አክብሬ እዛ የወሰንሽውን ውሳኔ ጠቅላላ ንብረቴን ሽጬ ገንዘባቸውን መልሼ ህዝቡ ጠቅላላ በኔ የተበደለው ሁሉ ገንዘቡን ወስዶ ትክክለኛ ህይወት እየኖረ ቤተሰባዊ የመደዋወል ነገር በኔ የተሸወዱት ጠቅላላ ማለት ነው። እና ይሄን ነገር በጣም ብዙ ሰዎችም አልሰሙትም። የለቀኩትን ቪዲዮ ያው ያንን መጥፎውን ነገር ሲያብላሉት ኖረው ጥሩ ነገር ሲመጣ ደግሞ ያው አበሻ ታውቂዋለሽ፣ ደብቀውት ምንም ቪዲዮውን ቫይራል ያልወጣበት ሁኔታ ሆኖ
ነው እና ብዙ ሰዎች ኮሜንትም ላይ አንዳንድ እየመጡ ሌባ ይላሉ። እኔ የ50 አለቃ ጥጋቡ ገብሬ ልጅ የወታደር ልጅ ነኝ። እኔ ጠቅላላ እኔና ፋሲካ እስካም ተደርገን እዚህ ገባን። እዚህ ያለውበት ሁኔታ ሆንኩኝ ሁሉም ሰው እንደሚጭበረበረው እንጂ ምንም አጥቼ ይሄንን ህዝብ ለመበደልም ምንም ሆኜ አይደለም እና ንብረታቸውን ገንዘባቸውን መልሼ በእኔ የተጨረበሩትን ይቅርታ ብዬ ሁሉን ነገር ቪዲዮ ሰርቼ ፖስትቻለሁ። ገብታችሁ እኔ ፔጅ ላይ እዩት። አቡዬ በወሰነችው እህቴን አክብሬ ማለት ነው እና አቡዬ ጋር መጥቶ የተዳኙት ሰዎች በትክክል ገንዘባቸው ተመልሶ ገንዘቤ አልተመለሰም እንደዚህ ገንዘብ አለብኝ የሚል ካለ ይኸው በሀቡ ፊት 1 ሚሊዮን ብር እቀጣለሁ። 1 ሚሊዮን ብር ማለት በሚኪ ፊት አውራሪ ገንዘቤን ተበልቻለሁ፣ እሱ እንደዚህ አድርጎ አጭበርብሮ ብሬን ተበልቻለሁ አልመለሰልኝም የሚል ካለ 1 ሚሊዮን ብር ለመቀጣት ዝግጁ ነኝ እና ይሄንን ነው በዚሁ ማሳወቅ ፈልገው። እቺን እህታችንን ሳጂ የጠይቃችሁን ጥያቄ እኔ አይቻትም አላቅም ምንም ብያት አላቅም ማለት ነው። በዚሁ አጋጣሚ እንትን ልንገራችሁ ብዬ ነው አጋጣሚውን ከሰጣችሁ። እሺ በጣም እናመሰግናለን። እነሱ ምን ሆናችሁ ነው ኮሜንታት? እነሱ ካላወቃ ምሮ አማርኛው ነው ካላወቋት የምን ፓስፖርት ምን ደረጃ ነው እንዴ? ሰው ልጅ እንደዚህ አታሳቁ። ባጭር ታሪክ አሁን ፓስፖርቷን ለኔ በውስጥ ልክልኛለች። እኔ ያለው ችግር እንግዲህ ምናልባት አብሮ ነው እንትን ያለ ካላችሁ የተበደለችው ሀቢብ ፋሲካ ናት አይደለ? የተበደለ ሰው መችስ በምንም አይነት ተአምር ኦኬ እንበልና ሜኪ እንኳን ስለበላ እንበሉት ስላሉስ እንትን ቢል ፋሲካ ግን የተበደለ ሰው ያለቀሰ ሰው ናት አይልም፣ ላት ወይ ደግሞ አይደለችም አይልም። ሲጀመር ይኸውልሽ ሴትዮዋ በህግ የተያዘ ነገር እኮ ነው። የት እንዳለች ይታወቃል። በህግ የተያዘ ነገር ነው። ሚዲያም አትመጣም። ግዳያት እንኳን እንደዚህ ይሄን ሁሉ ህዝብ ዘርፋ ይቀርና በደናው ጊዜ ሚዲያ ላይ ፎቶ አይታይም፣ ፊቷን አታሳይም። ሳቡ ስለዛ በደና ጊዜ ማታሳይም። እንደ ማህሌት ደፍራ እኔ ቤት መታ ሽቷንና ጃኬቶቿን $4500 የተገዙ ጃኬቶቿን፣ ቦርሳዎቿን፣ ወርቆቿን ዳይመንድ አውረግዳት በፊት ራሱ አልኩሽ። በፊት ራሱ እኮ አብረን እንበላለን እንጠጣለን፣ ግን ቪዲዮ ላይ መውጣት አትወድም፣ መታየት አትወድም። እኔ ቤት እንኳን ቪዲዮ አብታታክም ገብታ ለታመመ ሰው 50,000 ብር ቃል ትገባና ውርድ ነው የምትለው። በጭራሽ ገስት ስትገባ አንድ ቀን ፊቷን አይቼው አላውቅም። ሳጂ እኮ የተዋወቅን የመጀመሪያ ቀን ነው መታ ቪዲዮ አብርታ ሽቶቿን ስታሳየን የነበረው። ሲጀመር መንገድ ላይ ስትሄድ የትም ቦታ ፀጉር ቤቷ ራሱ ብታያት ሀቡ እንዲህ ፀጉሯን እስከዚህ ደፍታ መነጽር አድርጋ አሁን ያው ሲገባሽ ነው እንጂ ሌባ መሆኗን ስታቂ ሲገባሽ ነው ለካ ለዚህ ነው እንደ የምትዩ እንጂ በጣም በጥንቃቄ ነበር በዛ ሰዓት ራሱ የምትራመደው። አንቺ ከመነጽሩ ውጭ አላየሻትም? አይን ፀጉሯን ኧረ አይቻታለሁ። ይኸው ይሄ ሶፋ አፍ ቢኖረው ያወራል። ቁጭ ብለን እዚህ ጋር ማናወራው መታ አልጋዬ ላይ ትተኛለች። እኔና ፋሲካ መኪና ላይ እኮ ልንለጠፍ ነበር እኮ። እኔ እንደውም ፋሲካ በዚህ ቦርጫ እኔ በዛ ቦርጬ ሞዴል ትሆኛለሽ ብላኝ ክርስቶስን ዓለምን አዞርሻለሁ ብላ ነው ቃል የገባችው። አንድ ታክሲ ላይ እንዴት ይበቃናል ብዬ ተጨንቄ እኔ የጨነቀኝ እንደውም ፋሲካ ነግሬሽ የለ አንድ ታክሲ ላይ ነው አንተና ፋሲካ የምትለጠፉት በባህላዊ ልብስ ተብሎ። እኔ በዚህ ቦርጭሽ እኔ ጉርድ ፎቶ ነው ወይስ ትልቅ ፎቶ ነው? የምን ቦርጭ ነው ሲጀመር? እኔ ምን ቦርጭ አለኝ? ምን እኔም ቦርጭ ነበረኝ፣ አንቺ ቦርጭ ነበርሽ። በኑሮ ውድነት አሁን ከስተሽ ነው እንጂ ከስቼ በጭንቀት አንተ ነህ በጣም የከሳከው ውሽ እያልከሳሽ በምን አወቀኝ? ታሪኩ ተከሳረ እንዴት ዘመጣችሁ? ምክንያቷን ታውቀዋለች። ታሪኩን ሰምታ እንዴት ተጠይ እኔ እኮ የሚጠይቁት ጥያቄ እኮ ነው የሚገርመኝ። በጣም ተናደዋል። እሷ ማለት አንድ ነገር ልንገራችሁ። እሷ ማለት እያንዳንድ እርምጃዎቿን ሂሳብ ስትሰራ የነበረ እስቲል ሀቡ ክርስቶስን ሰው እንትን ፓርኪንግ በር ላይ አያወርዳትም። መኪና ስትመጣ ከኦፖዚት ከኛ ቢልዲንግ ኦፖዚት ወርዳ በወክ ነው የምትመጣው። ለምንድን ነው እኔ ምን እያንዳንድ ነገሯ እርምጃዎቿን ሂሳብ ሰርታ በጣም ሃርድ ሴት ናት። እያንዳንዱን ነገር ማለት ካሜራ ራሱ ቅጂ ብታስወጪ አይኗ አይታይም።
በጣም ተጠንቅቃ ፀጉሯን እዚህ ድረስ ደፍታ ዩማን ኤር የኮፍያውን አርጋ መነጽሯን አርጋ በተጠንቀቅ እያንዳንድ ነገሮቿ የምታደርገው። ስለዛ ኧረ እሷ አለፈላ ምን ልትሰራ ሚዲያ ትመጣለች? ሚሊዮነር ሆነች እኮ በቃ። ባይገርምሽ እንዴት በአንዴ ቲክቶክ ላይ መተሻም 30 ሌብል ገባሽ? እንዴት የሁሉ ሽቶ ኖረሽ ኬታ መጣሽ እያሉ እንዴ ለምን አይኖራትም እንዴ? ሰው የአበሾች አቀባበል ነው። ይኸውልሽ አንድ ሰው ቲክቶክ ላይ ሲመጣ አንዱ ነው የምንቀበለው። ገባሽ? ሴቷ መንሱር ይሏታል ሽቶች ብዙ ስላሏት እና አንድ ሀብታም ቲክቶክ ላይ ከመጣ በዚህ መንገድ ነው የምንቀበለው። እንዴ ለምን ሽቶ ብዙ ካላት መብቷ ነው። ሽቶ ሱቅ የለኝም። ሽቶ ኮሌክት አደርጋለሁ። ይሄ ሁሉ ጠቅላላ ለራሴ ነው የምጠቀመው። ሽቶ ከ300 ሽቶ በላይ አለኝ። ሽቶች ጠቅላላ ደግሞ ኤክስክሉሲቭ የሆኑ በጣም ውድ የሆኑ ሽቶች አሉ። ይሄ መሻጫው አይደለም እንደ ይሄ ሁሉ አቤት በቁልቢው በዛ ማሬ እናቴ ውድ ሽቶ ብራንድ ኮኮ ሼነርም አለሻ ብዙ ኮኮ ሼነርም አለኝ ማአት አለ በጣም ማአት ሰራለ እና ሽቶ ምን አደርጋለሁ? ሽቶ ሪቪው አደርጋለሁ ማለት አዳዲስ ሽቶ አንቺ እግዚአብሔር ይባርክሽ ሰው ነሽ። ሪቪው አለ በጣም እያሽቃበጥክ በጣም እያወዳደስክ ነው። እኔ ሲጀመር ይኸውልሽ በእውነት በጣም አክስቴን ነው የምትመስለው ግንባሩ አካባቢ። እኔ እንደው አሰጣጥሽ በነገራችን ላይ አሰጣጥሽ ይለያል። በዚያው አጋጣሚ ልንገርሽ ብዬ ነው። ይሄ ፕሌን አነዳድሽ ለየት ይላል። እኔ ሰው እንደዛ ነርቶ አያውቅም። ለማንኛውም ማለት ቀልድ ነው። እኔ ሽቶ ሪቪው አደርጋለሁ። ይሄ ሽቶ ከ300 በላይ ያለኝ ሽቶ ለፐርሰናል ዩዝ ነው የምጠቀመው፣ ለራሴ ማለት ነው። ሆቢዬ ነው። ሽቶ ኮሌክት አደርጋለሁ፣ ቦርሳ ኮሌክት አደርጋለሁ፣ ዳይመንድ ኮሌክት አደርጋለሁ፣ ወርቅ ኮሌክት አደርጋለሁ። በቃ አለቀ። ለኔ 50 ምናምን ሚሊዮን ቢግ ዲል አይደለም። እሺ በአጠቃላይ እና መጥቼ ደግሞ በአንድ ጊዜ መጥቶ ሰው 40 ሌቭልም ሊገባ ይችላል። ኢንስፓየር አድርገኝ ሰው ጊዜ ያው ሱዙኪንም እኮ እንደዚህ እኮ እንትን እያላት እኮ ነው ከሚዲያ የጠፋችው። ሀቡ ታስታውሻለሽ? ማናት ሱዙኪ? አልጠፋም። ሱዙኪን አታስታውሻትም? አውሮፕላን እንዲህ ባናታችን ላይ የምናደው ጊፍት የምትሰጠን የዘፈን የማይክ ፕሮፋይል በውስጥ እየሄዱ አንቺ የከሌነሽ አንቺ የከሌነሽ እያሉ ሰላም ነሷ ጠፋች። አይ ሳጅዬ ግን ምንም ቢሆን አልጠፋም። ሳጅዬ አትጥፊባቸው አትጥፊ። ለምን እኔ ራሴ የሆነ ኮንተንት አለኝ ብያቸዋለሁ። ሽቶ ሪቪው አደርጋለሁ። ሽቶ የገዛና አሁን በጣም ኤክስፔንሲቭ የሆነች ነው። አንድ ሰው መጥቶ እኔ የሆነ አንድ ሽቶ በጣም ውድ የሉዊ ቪቶንስ ኮሌክሽን ወድጄዋለሁ እኛ ምን ይመስልሻል ግን ውድ ነው ቢለኝ እኔ ራሴ በራሴ ብር እገዛና አሸተውና ይሄ ሽቶ ለእንደዚህ ይሆናል። እኔ ይሄ ሽቶ ሆቢዬ ነው። ግን ምን መሰላችሁ አሁን ቲክታክ ላይ የመጣሁት በደንብ አድርጌ ከራሴ ማህበረሰብ ጋር እተዋወቅበትና እኔ እድሜን አብዛኛው ያሳለፍኩት እኔ የምኖረው አሁን ብያለሁ ኢሮፕ ነው የምኖረው። ቲክታክ ላይ ብዙም አልታወቅም። ግን ስመጣ ለዚህኛው ፐርፐዝ ነው የመጣሁት ሽቶ ሪቪው ላደርግ። እኔ ፐርፊውም በጣም አዲክትድ ነኝ። ሽቶ ወዳለሁ። እዚህም ራሱ ሪቪው አደርጋለሁ። እኔ እዚህ ያለሁበት ቦታ ላይ ሪቪው አደርጋለሁ ሽቶዎች፣ አዳዲስ ሽቶዎች ሲመጡ። ስለዚህ እንደዛ ሆኜ ከእናንተ ጋር እሰራና ማለት ሽቶ ብዙ አይነት ሽቶ አለ። የዊንተር ሽቶ አለ፣ ቫኒላ አለ፣ ኡድ አለ፣ መዓት አይነት ሽቶ ዲፕ ነው እንደምናስበው አይደለም። ለያንግ ሌዲስ አለ፣ ቦይፍሬንድሽ ጋር ስትሄጂ የምትቀቢው ሽቶ አለ። ሽቶ በጣም ነው ኢንስፓየር የሚያደርገው ወንድን ለመማረክ ፍለርት ለማድረግ የፈለግሽውን አንድ በሀብታም የሆነውን ጠብ ለማድረግ ሽቶ አስፈላጊ ነው ሴቶችዬ። ስለዚህ ይሄንን ሪቪው አደርጋለሁ። ለዚህ አልጠፋም። ከዛ በኋላ ምን ይሆናል የሆነ ወቅት ላይ በጣም ፌመስ ከሆኑ ብራንዶች ጋር ወይ ከአሞጅ ጋር ኦር ከምናምን ጋር አብሬ ኮላፕ አድርጌ እሰራለሁ። የራሴ ሽቶ ደግሞ የሆነ ወቅት ላይ ፕሮዲስ አደርጋለሁ። ይሄን የመጣሁበት ቲክቶክ እንጂ እናንተ እንደምትሉት አይደለም። ስመጣ ደግሞ እዚህ ኢንስፓየር የሚያደርጉኝ እህቶች አሉኝ። እነ ሀቢባም ሆነ እነ ቤታየው እነ ሚኪ እነ ፋሲካ ሁሉም እኔ ማንኛውም ሰውን ኢንስፓየር የሚያደርገኝ አንድ ሰው ለምን ምንም ነገር የሌለው ለምን አይሆንም? እኛ የምንጠብቀው ትልቅ ሰው ነው የሚያስተምረን ስለሚመስለን ሚሊዮነር የሆነ ሰው የተማረ ስለሚመስለን ጭንቅላታችን እንደዛ